እልልልልል እንኳን ደስ አላችሁ። ሰሞኑን ሳውዲ አረቢያ ላይ በጭካኔ በተሞላበት መልኩ የሰውን ልጅ አስተኝቶ ሲያርዱ ከነበረው መካከል አንደኛው እንደምትመለከቱት በሳውዲ አረቢያ ፖሊሶች ቁጥጥር ስር ገብቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ አስተሳች ነገር ነው ይዤላችሁ የመጣሁት። ሰሞኑን ብዙዎቻችሁ ሚዲያ ላይ ያው ከተወሰነ ጊዜ በፊት እንደዚህ አይነት አሰቃቂ ነገር መስማት አቁመን ነበረ። ግን ደግሞ ሰሞኑን ብቻ በሆኑ በጨካኞች ጭራሽ ላይቭ ላይ ምን እንዲያስተላልፉ ምን እያደረጉ እንደነበረ ብዙዎቻችን አይተን የብዙዎቻችን ልብ ቆስሎ ነበር እና ዛሬ ላይ ሱማ አልሐምዱሊላህ ይሄ እነዚህ ጨካኞች መካከል አንዱ እንደምትመለከቱት በሳውዲ አረቢያ ፖሊሶች ቁጥጥር ስር ሆኗል። እሱም የእጁን ማግኘት አለበት። የሰውን ልጅ ክቡር የሆነውን አላህ አሳምሮ የፈጠረውን የሰውን ልጅ አስተኝተው እንደዛ ሲያደርጉ የነበሩ ጨካኞች እነሱም የእጃቸውን ማግኘት አለበት በሚል ብዙዎቻችን ቪዲዮ ሰርተን ለአረቦች እንዲደርሳቸውና የሳውዲ አረቢያ ፖሊሶች ክትትል አድርገው እንዲይዙት ብለን ነበርና ሱማ አልሐምዱሊላህ ይኸው እነሱም ደግሞ የእጃቸው መቼም ያደረጉት ነገር መቼም ያው ዝም አይላቸውም። የሰው ደም ደግሞ እንዲህ በቀላሉ ዝም የሚያስደርግ ነገር አይደለም እና የእጃቸውን ማግኘት አለባቸው። እንደምትመለከቱት ተይዘው ወደ ፖሊስ ጣቢያ እየወሰዷቸው ነው። ያው ከዛ ደግሞ ጉዳዩን ታውቁታላችሁ። የሳውዲ አረቢያ ሕግ ደግሞ ፍትሐዊ ነው። የሀገር ዜጋ ነው፣ የሀገር ውጭ ነው፣ የሀገራችን ዜጋ አይደለም ምናምን የሚባል ነገር የለም። ለሁሉም እኩል የሆነ ፍትሐዊ የሆነ ፍርድ የሚሰጥበት ሀገር ነው። እነሱ እንደፈለጉ የሚቦርቁበት አርደው የሰውን ልጅ አርደው እነሱ ዘና ብለው የሚኖሩባት ሀገር አይደለችም። የማንም ደም እንደፈሰሰ የሚቀርባት ሀገር አይደለችም። በቃ ፍትሐዊ ሀገር ናት። እንደፈለጋችሁ በሀገራችሁ ተጨማለቁ። እዚህ እንደፈለጋችሁ እየተጨማለቃችሁ ነው ማለት በቃ ትክክለኛ ፍርድ ስለሌለ ነው ያንን እያደረጋችሁ ያላችሁት። ግን ደግሞ እዛ ሁኜ እጨማለቃለሁ፣ እዛ ሁኜ እንደፈለግኩ የሰውን ልጅ ህይወት አጠፋለሁ፣ እቀጥፋለሁ የምትል ሁላ ከዚህ ልጅ መማር አለባችሁ። ይህ ልጅ ምን እንደሚጠብቀው ታውቃላችሁ። መጀመሪያ ላይ ይውኝ የሚባል ነገር አለ። ግን መጨረሻ ደግሞ እባካችሁ ድረሱልኝ ድረሱልኝ፣ ይህ የታወቀ ነው። ግን ለእንደዚህ አይነት ጨካኝ ሰዎች ደግሞ ድረሱልኝ ቢባልም መስሚያችን ጥጥ ነው። ምክንያቱም አንተ ክቡር የሆነውን እባካችሁ ለእናቴ አንድ ነኝ ሌላ የላትም ብሎ እሪ ሲል የነበረ ወጣት ነው ህይወቱን የቀጠፉት። ግን ደግሞ እነዚህም ደግሞ ህይወታቸውን ልክ እንደሱ ነው መሆን ያለበት። በቃ ትክክለኛ ፍርድ ነው እዛ ሀገር ያለው። እዚህ እንደተጨማለቃችሁ እዛም መጨማለቅ የሚባል ነገር የለም። ፍትሐዊ በእስልምና የሚተዳደር ሸሪአዊ የሆነ ህግ ነው ያለው። የኛም ሀገር በዛ ሀገር እንደዛ ብትመራ ኖሮ ማለት በሸሪአ ህግ ብትመራ ኖሮ አስባችሁታል? የብዙዎች ደም እንደዚህ እንደ ዝም ብሎ እንደታረዱ እንደተጣሉ ምናምን ዝም ብሎ አይቀርም ነበር። ገባችሁ? ልክ ፍትሐዊ አግኝቶ ቤተሰቦቹ እፎይታ ያገኙ ነበር። እዛ ደግሞ እንዲህ ተጨማልቃችሁ እንደ ኢትዮጵያ እንደዚህ ተጨማላልቃችሁ የምትቀሩባት ሀገር አይደለችም። በሸሪያ የምትመራ ሀገር ናትና ለሌሎቻችሁም ትምህርት ይሆናችሁ። ሰሞኑን አንድ ቪዲዮ ቲክቶክ ላይ ሰምቻለሁ። አንድ ወጣት ወጥቶ እንደዚህ እና የከሌማ ብሄር እዚህ መቀመጥ የለባቸውም ይታረዳሉ እኛ ራስኳ ምናምን ሲል ነበር። ግን በኋላ የሚመጣበትን ሲያይ ምንድን ነው ያለው? ይቅርታ እባካችሁ አጥፍቻለሁ፣ ተሳስቻለሁ፣ እንዲህ ማለት ፈልጌ ነው ምናምን። እንዲህ ብሎ ነገር የለም። ትገባታለህ አንተ ራስህ ላወራከው ቃል ሁሉ ትገባታለህ። አደረክም አላደረክም በዚህ ቃል የምትለቀቅ ሰው አይደለክም እዛ እና እያንዳንዳችሁ የምትሰሩትን ነገር ለስራ እንደወጣችሁ ስራችሁን በአግባቡ ሰርታችሁ አንገታችሁን ደፍታችሁ ስራችሁን ሰርታችሁ ወደ ሀገራችሁ ተመለሱ። ካልሆነ ግን እንደዚህ አይነት ነገር እንደዚህ አይነት የሰው ልጅ ክቡር ሆኖ የተፈጠረውን የሰው ልጅ አስተኝቼ እንደ በግ እንደ እንስሳ አርዳለሁ ካልክ ግን ላንተም የሚጠብቅህን ሰይፍ ማወቅ አለብህ። የሄዳችሁት ለስራ ነው። አንገታችሁን ደፍታችሁ ስራችሁን ሰርታችሁ ወደ ሀገራችሁ ግቡ። እንዴ ምን አይነት ጨካኝ ወላሂ። እኔ እንደውም ማለት ነው በጣም የሰቀጥጠኝ ነገር ምን እንደሆነ ታውቃላችሁ? ከአራጆች ደግሞ ገስት ላይ ቁጭ ብለው እንደዚህ አርገህ ረደው እንዲህ አርገው ሲሉ የነበሩ ሰዎች ናቸው። ሐስቡን አላህ ወኒዕመል ወኪል። ግን ምን አይነት ልብ ነው ያላችሁት? እኔ አላቅም ብቻ እንዴት የእናንተ ልብ
እንዴት ማለት አላቅም ብቻ እንዲህ እኔ እኮ ማየት ወረቢ ነው የምላቸው። እኔ ማየት አልችልም በቃ ማየት አልፈልግም እንደዚህ አይነት ነገር። እንኳን ይህንን እያየሁ እንዲህ አድርገው እንደዚህ አድርገው ለማለት ይቅርና ማየቱ ራሱ ለእኔ በጣም ከባድ ነው። ግን ለእናንተ ያንን ልብ፣ ያንን ስነ ልቦና፣ ያንን ጭካኔ ከየት ነው የምታመጡት? እንዴት? የሰው ልጅ እኮ ፈልጎ አልተወለደም። ዘሩን፣ ቀለሙን፣ ምኑን እኮ ፈልጎ አልተወለደም። አላህ በቃ በዚህ ዘር ያንተ ዘር ነው ብሎ አላህ ፈጥሮታል። ስለዚህ በዛ በዘርነቱ መከበር አለበት። በዛ በቃ እንደዚህ ሊጮከን እንደዚህ ሊገደል አይገባም። በቃ አላህ ፈጥሮታል። ይህ የማንነቱ መገለጫ ነው እንጂ የመጥፊያው መገለጫ አይደለም። የከሌ ብሔር ስለሆነ የከሌ ዘር ስለሆነ ይታረድ ይጥፋ ከምድር ገጽ ይጥፋ የሚባል ነገር አለ እንዴ? ኧረ ተው እናንተ። ሁሉም ብሔር እኩል ነው። ሁሉም ጥቁሩም፣ ቀይም፣ ኦሮሞም፣ አማራም፣ ትግሬም፣ ስልጤም፣ ጉራጌም ምንም ሁሉም እኩል ነው። በቃ በእኩል አይን እዩ ከቻላችሁ ማለት ነው። ካልቻላችሁ ደግሞ በቃ ዝምታ ምረጡ። እንዲህ አልሐምዱሊላህ እኛ እኮ ያ ሁሉ ብሔር ብሔረሰብ ኑሮን እኮ ብንዋደድ አስባችሁታል? በቃ ያ ሁሉ ያለው 86 ብሔረሰብ በቃ ያ መገለጫችን ነው፣ የማንነታችን መገለጫ ነው። በቃ አንድነታችን ኢትዮጵያነታችን፣ ብሔራችን ደግሞ የማንነታችን መገለጫ ነው። ይህ ልንኮራበት እንጂ ልንገደልበት የሚገባ ነገር አይደለም። እና ወደ ራሳችሁ ብትመለሱና መልካም ነገር ብታስቡ፣ ለሰው ልጅ ደግሞ አላህ አክብሮ የፈጠረውን የሰው ልጅ በቃ አክብራችሁ ብታዩት መልካም ነው። ሁሉም ብሔር እኩል ነው። የማንም ብሔር አያንስም፣ የማንም ብሔር አይበልጥም። የላ በስራው እንጂ ሁላችንንም እኩል ነበር። የምንበላለጠው ግን በስራችን ሲሆን ብቻ ነው። ያም ስራ ደግሞ በጉልበት የሰራ ነው ስራ አይደለም። የላ በዲን በእውቀት ቢሆን እንጂ እና የምትሰሩትን ነገር ብታስታውሉና ጥሩ ነገር ብትሰሩ መልካም ነው። እና እንዳልኳችሁ ይሄ ከመጥፎ ነገር የምትሰሩ ሰዎች፣ መጥፎ ሴራ የምታሴሩ ሰዎች፣ መጥፎ ነገር የምትሰሩ ሰዎች ከእነዚህ ልጆች ተማሩ። እነዚህ ልጆች የሚጠብቃቸው ነገር ግልጽ ነው። ፍትህ ጠይቁልኝ፣ ልገደል ነው፣ ይህን ያህል ቀን ቀርቶኛል። ማንም ይሰማ የለም። ይህንን አስተኝታ ስትገሉሉ ይሁን ስትል ነበር። ለዚህ እኮ አታፍሩም እናንተ። መልሳችሁ ወጥታችሁ ለዚህ ልጅ ፍትህ ትጠይቁ ይሆናል። እናንተ ሰዎች አታፍሩም እኮ። እና ፍትህ የሚባል ነገር የለም። በቃ ትክክለኛውን ነገር ማግኘት አለበት። ይሄ የእጁን ማግኘት አለበት። ለዚህ ፍትህ የምትሉ ሰዎች እናንተ ከጨካኞች ከነዙ ካረዱ ሰዎች መካከል ምንም የምትለዩበት ነገር የለም። እና እንኳን ደስ አላችሁ። ይኸው ተይዟል፣ ፍርድ ቤት ቀርቧል ልላችሁ እወዳለሁኝ። ይሄንን የብስራት ዜና ላሰማችሁ ብዬ ነው። ለሞተው አላህ ይዘንለት፣ ለቤተሰቦቹ አላህ ሰብሩን ይስጣቸው እያልኩኝ እሰናበታችኋለሁ። የዛሬ መልካም መረጃ ይሄን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።